አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድ የኡሙ ሀጀር ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኛ አለን አልሐምዱሊላህ። ዛሬ ደግሞ የፓስታ መኮሮኒ አሰራር መኮሮኒ በቱና የምትወዱ ከሆነ ቱና በአሳ የሚሰራ ማለት ነው እና የእሱን አሰራር ይዤላችሁ ብቅ ብያለሁ። ፈጣንና ቀላል የሆነ ማለት ነው። ለመጀመሪያ በጊዜ ሳንፈጅ ወደ አሰራሩ እንገባለን ማለት ነው። መጀመሪያ መኮሮኒውን ያው እኔ ሁለት አይነት አድርጌዋለሁ አሻን ልጅ ሀጅራ ስለምትወድ ማለት ነው። እና መጀመሪያ መኮሮኒውን ደረቅ አድርጋችሁ ውሃ ሳይበዛ እንትን ትልታላችሁ። ትንሽ ጨውና ትንሽ ዘይት ጠብ አድርጋችሁ ታበስሉታላችሁ ማለት ነው ለብቻው። ከዛ ሄዳችሁ ደግሞ እንትኑን ትሰሩታላችሁ ማለት ነው። የሰልሳውን የሱ ክሽናውን ታደርጉለታላችሁ። ክሽናውን ስታደርጉለት ይኸው የምትጨምሩት ብላክ ፔፐር ትንሽ ታረጋላችሁ። ማጂ የዶሮ መረቅ አለ፣ ትንሽ ጨው እና ከሞን አለላችሁ። እሱን ሳይበዛ በትንሹ ብትን አድርጋችሁ በዚህ መልኩ ኩሽናውን ጠማጥሙን ደግሞ መጀመሪያ ትፈጩታላችሁ። መጀመሪያ ያው ስትከሽኑት ሽንኩርትና ነጭ ሽንኩርት ታደርጋላችሁ በሳጩ ላይ። ሳጩን ትንሽ ሞቅ ካደረጋችሁ በኋላ ዘይት ጠብ ታደርጋላችሁ። ዘይት ጠብ ሲል ሽንኩርቱና ነጭ ሽንኩርቱን ፈጭታችሁ ትጨምራላችሁ። እሱ ደግሞ ልክ ቀላ ሲልላችሁ ማለት ነው ጠማጥሙንና ሰልሰውን ትፈጫላችሁ በአንድ ላይ። እሱን ፈጭት ካደረጋችሁ በኋላ ልክ ሰልሰውና እንትኑ ነጭ ሽንኩርቱና ሽንኩርቱ እንደበሰለ ቶሎ እንትኑ ጠማጥሙን ትጨምራላችሁ። ጠማጥሙ ደግሞ በቃኝ ብሎ እስከሚበስል ድረስ ልክ ሲበስል ያስታውቃቸው ላያችሁ፣ በጣም ያምራል። ከዛ ጠማጥሙ ሲበስል ቱናውን ትጨምራላችሁ። ቱናውን ደግሞ በደንብ ካበሰላችሁ በኋላ ከጠማጥሙ ጋር ቅመማ ቅመሞቹን ያሳየኋችሁን ብላክ ፔፐር ወይም ፍልፍል አስወጥ፣ ሾየት ሚልህና ከሙን ረሸት አደርጋላችሁ ማለት ነው። ከዛ አንድ ማጅ ጠብ ታረጉበታላችሁ። ከዛ በኋላ ማሻአላ ተባረከላ ሲዘጋጅ በዚህ መልኩ እናዘጋጀዋለን። ቆይ አድርጌ መለስላችኋለሁ። ሙቀት ስለሆነ እንዳያጣጥለን ማሻአላ። زوري ما شاء الله عليك، سويت لك مكرونة اللي تحبينها. مكرونة سويت لك مكرونة، حطيت عليها تونة. بسم الله الرحمن الرحيم. ማሻአላ በዚህ መልኩ አዘጋጅቼዋለሁ። አሁን አቅርቦ ማብላት ነው። ስትበሉ ልክ እንዲህ አድርጋችሁ ቢስሚላህ በጣም የሚጥም ነው። የለ ሀጁሪ እና በተመሳሳይ ኢንሻአላህ ብዙ የተለያየ አሰራር ይዤላችሁ እመጣለሁ ኢንሻአላህ። ላይክ እንዳትረሱ፣ ሼር፣ ሰብስክራይብም ኮመንትም
እንዳትረሱ አስተያየት እየሰጣችሁኝ ስሩት። በጣም ያምራችኋል። በጣም ጣዕም ነው። ማሻአላህ ያላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።